ካሁን በኋላ እጁን ሳትነኪው አውሪው ወይም ደግሞ በቃ እዚሁ ርቀትሽን ጠብቀሽ አውሪው። ያው እንግዲህ እንደምታየው ነው አብርሃም። የምር አብርሃም አንተ እንደዚህ ከዚህ በፊት እንደዚህ አይነት ሀሳብ ነበር? የምርህን ነው አብርሃም? ስልክ ያነሳው በዚህ እንደዚህ ልትሆንብኝ ነው? ምን ሆነሃል አብርሃም? ርቀትሽን ጠብቀሽ እዚሁ ነው ማውራታችን። አብርሽ ምን አስነክተው ነው? በእግዚአብሔር ምን ሆነሃል? ማለት ምን አስነክተው? ወይኔ ጉዴ ፈላ በእግዚአብሔር። ምንድነው የምናስነካው? እሺ ምንድነው እየተፈጠረ ያለው? በእግዚአብሔር ነው ሳታጨናንቂው አብርሃም በቃ ያው ለቀደም ያልኩን መናገር ይችላል። ቅድሚያ ግን ኧረ እንትን ነው ያማል አብርሃም አንድ አውራችሁ አደንዘዛችሁ ነው እንዳመጣችሁት። ምንድነው ልጅ እኮ እየተናገረ ነው። አስቀኛል በጣም በእግዚአብሔር ምን ሆነሃል? ለምን ደግሞ አትረዳኝ? ስልክ ደውል ደግሞ እያነሳልኝ አይደለም። ወይኔ ጉዴ ፈላ። ርቀትሽን ጠብቀሽ ማውራት ትችያለሽ። አሁን በቃ ንገራት የኔ ፍቅር፣ ሁሉም ነገር አስረዳት የኔ ፍቅር የኔ ውድ ባል አስረዳት ሁሉንም። ረገጥ አድርጊለት አንዴ የኔ ውድ ባል ሁሉንም ነገር የኔ ውድ ባል የኔ ፍቅር ነው። አንተ መናገር አትችልም እንዴ? ለምንድን ነው አንድ ነገር ማለት ኮስተር ብለህ እንዳታወራሽ ከሆነ በኋላ ረጋ ብለህ አውራ። ሰማኛለህ? እኛ እኮ እሱን ፈልገን ነው እንጂ መጣው ረጋ ብለህ አውራ ወንድሜ። ስማኝ፣ ረጋ ብለህ ማውራት ከቻልክ ረጋ ብለህ አውራ። ችግር የለም። በሌላ ጉዳይ ማውራት ፈልገን ነው። እኔ ካንተ ጋር ምንም ነገር ጉዳይ የለኝም ሄርሜላ። እኔ ካንተ ጋር ጉዳይ የለኝም ሄርሜ። አንድ ነገር ስሚኝ፣ ይኸውልሽ ይኸውልህ ምንም መጫጫው የለም ሄርሜላ። የሆነች ቅድም ተናገር ያልኩን አሁን ተናገረው። ወንድሜን እኮ አይደል እንዴ? እሱን እንኳን አታከብረውም እንዴ? ምን እያደረክ ነው ያለው በእኔ ፊት? አብርሃም ማለት ከሚስቱ ጋር የፈለገው ነገር ማድረግ አይችልም። መቼ ነው ሚስቱ የሆነችው? ቆየ እኮ 2 ዓመት ሜቢ እንደዛ እና ልጅም አላቸው። ልንገርሽ ብዬሽ የ7 ወር ልጅ አላቸው። ላስታውስ አሁን እኮ ሚስቱ እሱ ነች ነው እንዴ? ሚስት ማነች? ቆይ አንዴሽ ሚስት ማነች? ሚስት ሩታ ሚስቱ የአብርሃም ሚስት አንዴ ቆይ ሚስት ማነች? ሩታ ያራዳል። አሁን ተስተካከለ። አብርሃም የምርን ራስን እንደዚህ የምትናገረን? ኧረ አይደለም አብርሃም መንታ አብርሃም እኛ አንተን በቁም ነገር ምን ሆነሃል ብለን ከዛ እዚህ ድረስ ተንከራተን መተን አንተ እንደዛ አይነት መልስ ነው የምትሰጠን? ስልክ ማታነሳው ለዚህ ነው አብርሃም? በእግዚአብሔር ምን ሆነሃል? ምን እያካሄዳችሁ ነው ያላችሁት? አብርሃም ለምንድን ነው የማትረዳኝ? አብርሃም አንዴ አውራኝ። ቆይ እንደሱ የጎተትሽ ለማሳመናት ሞክሪ በመጀመሪያ ደረጃ። እኔ ጉዴ ፈላ በኢየሱስ ስም። በደንብ እስከዛሬ በእናትሽ ስሪት አልተደረገም ነበር። ይሄ ልጅ በደንብ አድርገሽ ተንከባከቢው እንጂ በእናትሽ ምንድነው ጎርተሽው ነበር እስከዛሬ? በቃ ተጨናነቅ። ነይ ቆይ አይደለም ቆይ ነይ እንዳነካት። አልነካትም። እሱ መፍት ነው ወከልከል። ምንድነው ያስነካት? በእግዚአብሔር አብርሃም ምን ሆነሃል? በማርያም በእግዚአብሔር ነው በእግዚአብሔር በእግዚአብሔር ምን ሆነሃል? ልቀቂው በእግዚአብሔር ነው ያለውልሽ። ያማታል እንዴ? ስነ ስርዓት ተከበሪ። ክብር የማይወድልሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጁ ልቀቂው። እጁን አትንኪው። እዛው እንደዚህ መብት እያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም አንዴ ለምድሮ ረገጥ አድርገህ ነግራት ማትሄደው ትሄድልን አንዴ። ምን ተፈጥሮ ነው? በእግዚአብሔር ለምድሮ ከሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ። እኔ ነኝ እኮ ሚስትህ። ምን ሆነሃል? ሚስትህ? የትኛው ሚስት? የሰማንያ ነው የሰማንያ ነው። የትኛው ሽማግሌ ልቀቃት። ለምንድን ነው ራሱ እንዲናገር ማስፈቀድ እኮ? አንዴ እሷ ይቆረጥ ያስጨነቀችው ልጅ ትክለት እኮ አጎትቷል። አንተ መናገር አይችልም እንዲሆን ከሆነ ነገር አንዴ ስማ፣ አንዴ ሄርሜላ ለምና አጎትቷል ልጁ በስነ ስርዓት ታውረው። በቃ ሳነኪው አንዴ አውሪው። ምን አድርገህ ነው ኤፍሬም? ለምን ምን አጥፍቼብህ ነው? ምን አድርገህ ነው ማለት ምን ላደርገው እችላለሁ? ትልቅ ልጅ እኮ ነው። ምን አጥፎኝ ያማስከኝ እንዴ? እስካሁን እየታገስኩሽ ነው እኮ። ምን ሆነሃል? ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት። ማን ሄደው? ሉሌ እየጠበቀን ነው። ቤት ላይ ሉሌ እየጠበቀን ነው። ልጅ እየጠበቀን ነው። ዴና ለምንድን ነው የማይናገረው? መናገር የፈለገውን ኦልሬዲ ነግሯቸዋል። ከሷ ጋር ነው የምፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? ስለሚስጥነቱ እኮ አይደለም። እስከ ዛሬ ለምንድን ነው እስከ ዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው፣ ልጁን አትንኪው። ከዚህ በኋላ ያማታል እንዴ? በቃ አሁን አብርሃም አንዴ በቃ ካሁን በኋላ ስለጠራንሽ እንጂ ሲጀመር አጠገባችን ድርሽ እንድትይ አንፈልግም። ገባሽ? ተገስተን ነው ሲበዛ ልክ አለ። ለምን ማን ነግራት? አንዴ ነግራት እንሂድ በእናትህ። እኛም በቃ ነግራት እኮ በቃ ከዚህ በላይ መጨቃጨቅ አንፈልግም። ሰምታለሽ? ቤት ከፈለገሽ ትሂድ። አይ ትንሽ ይቀራታል ነበር። እሺ እስከዛሬ ስደብቀን የነበረው ምኑ ሚስቴ ነች ብለህ ከተናገርክ ለምን ከሄርሜላ ጋር አይደለም? የሆነ ነገር ሆኗል። አብርሃም ስዝች የነበረው ነገር አደረግሽው ነው ሩታ? ምንድነው የዛተችው? በዚህ ወር ውስጥ እኔ አብርሃም እጄ ላይ ያስገባዋለሁ እያልሽ የነበረው ነገር አደረግሽው? አብርሃም አሳካችሁ? እሷ ፈቀድክላት? ገረመሽ? እሱ ኤዲስ ጀመር ከራሱ ጋር አይደል? ደንቆሽ ነው። ምንድነው ያደረገው? ማስነግረኝ። ምንድነው እንኳን አብርሃም
ሆነሃል? በኢየሱስ ክርስቶስ ምን ሆነሃል አብርሃም? አሁንስ በጣም እየደበረኝ። እሺ ቆይ ቶ አንዴ ለመጨረሻ ጊዜ እስቲ አውሪው። በጣም ተጨናንቀሽ እስቲ አውሪው። ምንድነው ማውራት የፈለግሽው? እስቲ አውሪው። እንዴ ምን ሆነ ነው እንደዚህ? ሚስቱ ግን እሷ ነች። እሺ አውሪው። እስቲ አውሪው። ማውራት እንደምፈልግ አውሪው። አብርሃም ከዛ መልስ ቁፍጠን ብለህ መልስ። አብርሃም ለምንድን ነው እንደዚህ በጸባዩ ለምንድን ነው የምትቀያየሩ? ኤፍሬም ምን ተቀያየርኩኝ? እንዴ ትናንትና ምን እየሆንክ ነበረ? ምን ሆንኩኝ? እሺ ምን አብርሃም እንደማይፈልግሽ ስማኝማ፣ ደህና ነህ አይደል? እህትህ ሰላም ነች? ደህና ነች? አንተ ነህ ለኔ ምን ነገር አብርሃም የኛ ነው። አይኔ የኛ እንዴ ነው ባክ። አይኔ እስከ ዛሬ እኮ አየሽ ምንም አልሆንኩም ማለት ነው። ለኔ ስልክ አላነሳህልኝም። ከዛ በኋላ እንደዚህ ሆነክ ደግሞ ሚስቴ ማናት ስትባል ሩታ ናት እንትና ከኔ ጋር ጀምሮ እሷ ማናት? ቆይ ታውቃታለህ? በቅድሚያ ግን ማን እንደሆነች ምን አይነት ጥያቄ ነው? እንዴት ነው ማያውቅ? እሺ ምን ሆነብኝ ነው? በእግዚአብሔር ስልክ እንዴት ሳታነሳልኝ? አንተ እኮ ስልክ ሳታነሳልኝ ቆይታ አታውቅም አይደል እንዴ? ምን ሆነሃል? አንድ አብራ ይወለ ሰዓት እየሄደብን ነው። የሉሌ ሰዓት አሁን ነው እንመጣልናለሁ። አዎ ሉሌ ጋር ነው እና አንዴ ናውራኝና ትሄዳለህ። በቃ ልጁ ናፍቆታል። ከዚህ በላይ አታስጨንቂው። እሺ ትሄዳለህ፣ ግን አንዴ አዳምጠኝ። ሉልን ታገኘዋለህ። እሺ ከዛ በኋላ ማግኘት ባለብህ ሰዓትም በሙሉ ከፈለክ ቀን ሙሉ ማግኘት ትችላለህ። ግን እኔን ቅድሚያ እንዳዳምጠኝ። ሩታዬ ባልሽን ሰብሰብ ታደርጊያለሽ አታደርጊም? እስቲ አዩጣለ